በአሁን ዘመን በጣም የሚገርም አንድ የስነ ልቦና ቀውስ አለ። ልባችን ፍቅርን በጣም ይራባል። በጥንዶች መሃል ያለውን መቀራረብ ስናይ እኔስ መቼ ነው እንዲህ የምሆነው ብለን እንመኛለን። ነገር ግን ወደ ግንኙነት ውስጥ ለመግባት ስንሞክር ወይም አንድ ሰው ወደኛ ሲቀርብ ልባችን ድንጋይ ይሆናል። ምንም አይነት ስሜት አልሰማ ይለናል። ፍቅር እፈልጋለሁ ግን ማፍቀር አልቻልኩም። ይህ የብዙዎች ድብቅ ስቃይ ነው። ፍቅርን እየፈለጉ ማፍቀር ያቃታቸው ሰዎች ምን ሆነው ነው? ከዚህ ስሜት አልባነትስ ለመውጣት ምን ማድረግ አለባቸው? ዛሬ የልባችንን በር የቆለፈውን ያንን ድብቅ ምክንያት እንፈታለን። ይህንን ሁኔታ ቀይረን ልባችን ዳግመኛ ፍቅርን እንዲያስተናግድ የሚረዱ 4 ወሳኝ ሳይንሳዊና ስነ ልቦናዊ መፍትሄዎችን ከምሳሌዎች ጋር እንመለከታለን። ቪዲዮን በጥሞና ተከታተሉ። አንደኛ፣ የልብ መደንዘዝ ምክንያት መፈለግ። የመጀመሪያውና ዋናው እርምጃ በሽታውን ማወቅ ነው። ማፍቀር ያቃተው ሰው ሰነፍ ወይም ክፉ ሰው አይደለም። ይልቁንም ልቡ ራሱን ለመከላከል ብሎ የቆለፈው ሰው ነው። ስነ ልቦናው እንደሚለው አንድ ሰው ማፍቀር የሚፈራው ከጀርባው ትልቅ የአእምሮ ስብራት ስላለ ነው ይላል። ይህ የሚሆነው በሁለት ዋና ዋና ምክንያቶች ነው። አንደኛ፣ ያለፈ ግንኙነት ጠባሳ። በፊት በነበረው ግንኙነት ላይ ክህደት፣ ማታለል ወይም ከባድ ስብራት ደርሶባችሁ ከሆነ አእምሯችሁ ዳግመኛ እንዳትጎዱ ሲል የፍቅር ስሜት እንዳይሰማችሁ ያደርጋል። ሁለተኛው፣ የልጅነት እድገት። በልጅነት ዕድሜ በቤተሰብ መሃል ፍቅርን ሳያዩ ማደግ ወይም ወላጆች ሲጣሉና ሲፋቱ ማየት ፍቅርን ከፍርሃት ጋር እንዲያያይዝ ያደርገዋል። ለምሳሌ አንድ ሰው በቅንነት አፈቀራችሁ፣ ተስፋ ጥላችሁበት፣ በመጨረሻ ግን ያ ሰው ጥሏችሁ ቢጠፋ ልባችሁ ምን ይሰማዋል? በጣም ይጎዳል። ከዛ በኋላ አዲስ ሰው ሲመጣ አእምሯችሁ በድብቅ ይህም ሰው እንደ መጀመሪያው ሊጎዳ ነው የመጣው፣ ስለዚህ እንዳትቀርበው የሚል የማስጠንቀቂያ ደውል ይጮሃል። ስሜት አልባ የምትሆኑት ልባችሁ ስለደነደነ ሳይሆን ስለፈራችሁ ነው። ሁለተኛ፣ ከራስ ጋር መታረቅና ማልቀስ። ሁለተኛው መፍትሄ ቁስሉን አለባብሶ ማለፍ ማቆም ነው። ብዙ ሰዎች የድሮ ስብራታቸውን ሳይፈውሱ በሌላ ሰው እረሳዋለሁ በሚል አስተሳሰብ ወደ አዲስ ግንኙነት ይዘላሉ። ይህ ግን ቁስል ላይ እንጨት የመስደድ ያህል አደገኛ ነው። አዲሱን ሰው ማፍቀር ያልቻላችሁት ልባችሁ አሁንም በአሮጌው ቁስል ተይዞ ቦታ ስላጣ ነው። ስለዚህ ያንን ያለፈ ታሪክ ማልቀስ፣ ተናዶ ማውጣት እናም በመጨረሻም ይቅር ብሎ መገላገል ያስፈልጋል። ለምሳሌ በቆሸሸና ዕቃ በሞላበት ክፍል ውስጥ አዲስ የሚያምር ሶፋ ማስቀመጥ አይቻልም። መጀመሪያ ክፍሉን ማጽዳት፣ አሮጌውን ዕቃ ማውጣት አለባችሁ። ልባችሁንም እንዲሁ ነው። የድሮ ቂም፣ ክህደትና ፍርሃት አውጥታችሁ ስትጥሉ ለአዲሱ ሰው የሚሆን ንጹህ ቦታ ይፈጠራል። ሶስተኛ፣ ፍጹምነትን አለመጠበቅ። ሶስተኛው ምክንያት በፊልሞችና በሶሻል ሚዲያ የምናየው የፍጹም ፍቅር ህልም ነው። ብዙዎቻችን ማፍቀር ያቃተን ፍቅር ማለት በመጀመሪያው ቀን የሆድ መብረር፣ የልብ ትርታ መጨመር እና ሰማይ ላይ የመብረር ስሜት ብቻ ይመስለናል። ይህ ስሜት ካልመጣ አላፈቀርኩትም ብለን ሰውን እንገፋለን። ነገር ግን እውነተኛ ፍቅር በሂደት፣ በመተዋወቅ፣ በመከባበር እና አብሮ ጊዜ በማሳለፍ የሚመጣ ረጋ ያለ ስሜት ነው። ለምሳሌ አንድ ሰው አስተዋይ፣ አክባሪና ጥሩ ሰው ሆኖ ሳለ እናንተ ግን የፊልም አይነት ስሜት አልተሰማኝም በሚል ብቻ ትርቁት ይሆናል። ነገር ግን ፍቅር ልክ እንደ ተክል ነው። ዘሩን ተክላችሁ ውሃ ጠጥታችሁ ጊዜ ሰጥታችሁት ነው የሚያድገው። ከመጀመሪያው ቀን ትልቅ ዛፍ አትጠብቁ። ለሰዎችና ለራሳችሁም ጊዜ ስጡ። አራተኛ፣ መከላከያ ግንቦችን ማፍረስ። አራተኛውና ከባድ እርምጃ ድፍረት ነው። ማፍቀር ያቃተው ሰው በዙሪያው ትልቅ ግንብ ይገነባል። ሰዎችን ያርቃል፣ በምክንያት ይሸሻል፣ ወይም የሰዎችን ስህተት ብቻ ይፈልጋል። ፍቅርን ለማግኘት ግንቡን አፍርሳችሁ ወደ አጥር መቀየር አለባችሁ። ዳግመኛ ለመጎዳት ፈቃደኛ መሆን አለባችሁ። አዎ፣ መጎዳትን ሳይፈሩ ልብን መክፈት እውነተኛ ጀግንነት ነው። ሳይወድቁ መቆም አይቻልም፣ ሳይጎዱም ማፍቀር አይቻልም። ለምሳሌ
አንድ ሰው መኪና እንዳይገጨው በመፍራት ከቤት ሳይወጣ ቢቀመጥ ከአደጋው ይተርፋል፣ ግን ሕይወቱንም አይኖርም። ፍቅርም እንዲሁ ነው። የመጎዳት ስጋት ቢኖርም ልሞክረው ብላችሁ ልባችሁን ስትከፍቱ በሂደት ስሜታችሁ ሲመለስ ታዩታላችሁ። እንግዲህ ልባችሁ ከደነዘዘና ማፍቀር ካቃታችሁ ራሳችሁን አትውቀሱ፣ ጊዜ ስጡ። እናንተ ሰባሪ ሳይሆን የተሰበረ ልብ አላችሁ። ቁስላችሁን ስትፈውሱ፣ ፍርሃታችሁን ስታሸንፉ፣ ፍቅር በራሱ ጊዜ ወደ ልባችሁ በር ማንኳኳቱ አይቀርም። ለማጠቃለል ያህል ከእናንተ መካከል ፍቅር ፈልጌ ግን ማፍቀር አቅቶኛል የምትሉ አላችሁ ወይስ ይህንን ችግር አሸንፋችሁ ያለፋችሁበት ታሪክ አላችሁ? ሀሳባችሁን በኮሜንት አጋሩ። ቪዲዮው ለብዙዎች መፍትሄ ስለሚሆን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባሉ ነው። በሚቀጥለው ቪዲዮ እስከምንገናኝ ፍቅር ለልባችን፣ ሰላም ለሕይወታችሁ። ቸው